በ18 ዓመቱ ጠርቶት በ100 ዓመቱ ነው የሞተው። 80 ዓመት ተከተለው፣ 60 ዓመት አገለገለው። ኢየሱስ እያለ ጎልማሳ ወጣት ሆነ፣ ጎልማሳ ሆነ። ኢየሱስ እያለ ሸበተ፣ አረጀ፣ ጸጉሩ አለቀ። በዚህ ስብከቱ ምክንያት ፍጥሞ ተወስዶ ተጣለ። ርዕስ ሳይቀይር ሞተ። ኢየሱስ የተወለደው ስለኔ ኃጢአት መስቀል ላይ መስዋዕት ሆኖ ለመቅረብ ነው። ሰው ሆኜ ልየው ብሎ አይደለም የተወለደው፣ ለመሞት ነው የተወለደው። እውነቴን እነግራችሁ፣ ይሄ እኮ የመጨረሻ ዘመን እኮ ነው። ጌታ እኮ ተመልሶ ሊመጣ ነው። ስለምንድን ነው ልንኖር የሚያጓጓን? ከዚህ በኋላ አልቋል። ሰሞኑን ሲመጣ እናየዋለን። የሰማይ መላእክት ሁሉ ተሰብስበው አብረውት፣ ሰማይ በሙሉ ወደ ምድር ይጠጋል። ደመና ድረስ ሲመጣ እኛ ልንቀበለው አብረን። አይናፍቃችሁም እሱ ቀን? ዮሐንስ ወንጌል ምዕራፍ 1 ላይ እንሄድና የጌታን ቃል አብረን ከኔ ጋር እናነባለን። ምዕራፍ 1 ቁጥር 14ን ላንብብ። ምዕራፍ 1 ቁጥር 14 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል፣ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ዛሬ የጌታችን ኢየሱስ ክርስቶስን መወለዱን ዝም ብለን እናስበዋለን። በእርግጥ በእናቱ እቅፍ ውስጥ ያለ የተጠቀለለ ሕፃን የለም። አሁን ነግሶ የሚመለስ ጌታ ነው ያለን። አሜን። አሁን ነግሶ የሚመለስ ጌታ ነው ያለን። ደጋግሞ አይወለድም፣ አንዴ ነው የተወለደው። አሜን። አሁን ይመጣል። ምናልባት ዛሬ ማታ፣ አሜን፣ ምናልባት ኢየሱስ ዛሬ ምሽት እዚህ ቸርች እንዲህ ተሰብስበን ቁጭ ብለን ስለሱ እያወራ ሊመለስ ይችላል። አሜን። ከመጣ ቤት ያለው እረፍት ኮናቸው። ኢየሱስ ይመጣል ይወስደናል በሉት። ኢየሱስ ይመጣል ይወስደናል። ሲመጣ ደግሞ ያለው እረፍት ጌታ ይባረክ። ግን እስኪመጣ ድረስ እንደነዚህ ያሉ የእግዚአብሔር ቃሎችን ደግሞ እየተማረን እንጠብቀዋለን። አሜን። ጌታ የተባረከ ይሁን። አሜን። ጌታ ኢየሱስ ክርስቶስን ወደ ምድር መምጣቱን እኛን ለማዳን ወደ ምድር መምጣቱን ብቻ እያሰብን ይህን ሰሞን እንድንቆይ ማለት ነው። ኢየሱስ የተወለደው ለመሞት ነው። ኢየሱስ የተወለደው ስለኔ ኃጢአት መስቀል ላይ መስዋዕት ሆኖ ለመቅረብ ነው። ሰው ሆኜ ልየው ብሎ አይደለም የተወለደው፣ ለመሞት ነው የተወለደው። ክብር ለዘላለም ለእርሱ ይሁን። አሜን። እኔ መቼስ ሁሌ ስሰብክ ሁሌ ስናገር በጣም እያወራሁት ከሚገርመኝ ነገር አንዱ የኢየሱስ ክርስቶስ በምድር ላይ ሥጋ ሆኖ መመላለስ በጣም ያስደንቀኛል። ያንን የማየትና የመንካት እድል ያገኘ ሰው ደግሞ ምን አይነት በረከት ነው እላለሁ። በመንፈስ ብርሃን የተካፈልነው እኛ አብረውት ከተመላለሱት እኩል ምስክርነት አለን። እኩል ምስክርነት አለኝ እኔ። ዮሐንስ ስለ ኢየሱስ በሚያወራው መጠን እኔም አወራለሁ። ለዮሐንስ ስለ ኢየሱስ የመሰከረለት መንፈስ ቅዱስ በእኛም አድሯል። ክብር ለኢየሱስ ይሁን። አሜን። አንድ በጣም ይሄንን የሚያጸናልን ሁለተኛ ጴጥሮስ ምዕራፍ 1 ነው አይደል? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ጴጥሮስ ምን ብሎ ይጽፍላቸዋል? የኢየሱስ ክርስቶስ ባሪያና ሐዋርያ የሆንኩት እኔ ስምዖን ጴጥሮስ ይላል አይደል? ባርነቱ የሚቀድም ሐዋርያ ነው። ባርነት ሹመት ስለሆነ ነው፣ እንደ ዘንድሮ ስላልሆነ ነው። የእግዚአብሔር ባሪያ መባል ሹመት ነው በእነሱ ዘመን እና ባርነቱን አስቀድሞ ከዛ ሐዋርያ ይላል። ሐዋርያነት የሥራ ድርሻ ነው፣ ባርነት ማንነት ነው። እኛ ልጅነታችን የሚቀድም ባሮች ነን። አሜን የሚል ጠፋ። ልጅ ብቻ ነው ተብሎ የተነገራችሁ ባሮችም ነን እና የኢየሱስ ክርስቶስ ባሪያና ሐዋርያ ስምዖን ጴጥሮስ አለና እኛ ከተቀበልነው ክቡር እምነት ጋር የሚተካከል ክቡር እምነት ለተቀበሉ ይላል። ይህንን የሚናገረው ሰውዬ ልክ እንደ ዮሐንስ ሁሉ ጌታ ኢየሱስ ክርስቶስን በአካል የሚያውቅ በዓይኑ ያየ ከጌታ ኢየሱስ ክርስቶስ ቀጥሎ አብሮ ከኢየሱስ ጋር በጣም ብዙ በማውራት ወንጌላት ላይ ሁለተኛ ብዙ የተናገረ ወንድማችን ጴጥሮስ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ ለተበተኑ አሕዛብ መካከል ላሉ አይሁዳውያንና ደግሞ ለዳኑ እንደኛ አምነው ለዳኑ አሕዛቦች ምን ይላቸዋል? እኔ ከተቀበልኩት ክቡር እምነት ጋር የሚተካከል ክቡር እምነት አለ ይለዋል። የኢየሱስ ክርስቶስ ሐዋርያው ሰውዬ ላመነው አሕዛብ ማለት ነው። ዘንድሮ ደግሞ ለእኛ ማለት ነው። እኔ አሁን የሁለተኛ ጴጥሮስን ሳነበው ከጴጥሮስ እኩል እምነት አለኝ ይላለሁ። አንድ ቃል ይጠቀማል፣ አይሶቶሞስ የሚል ቃል፣ ኢኳል ሆነር። ከጴጥሮስ እኩል በክርስቶስ ኢየሱስ ጽድቅ ላይ የሚነሳ ክቡር እምነት አለ እና ግን ኢየሱስን በአካል ማየት፣ ኢየሱስ ቆሞ የሚያገለግልበት ጉባኤ ቁጭ ብሎ ሰምቶት ያውቃሉ። ምን አይነት መታደል ነው! ከኢየሱስ ጋር የነበሩ ሰዎች ግን ምን ያህል እድለኞች ናቸው! ዋው!
እኔ እንጃ ምን አይነት ስሜት እንደሚሰማኝ አይዶን ነው። ኢየሱስ መሃላችሁ ቆሞ ሲያገለግላችሁ ቃል ሲሰብካችሁ ኢየሱስን እንደዚህ ነክተውታል እና የዘላለም ሕይወት እኛ ሰፈር ስጋ ለብሶ ወርዷል ብሎ ነው የሚጽፈው ዮሐንስ። ኢየሱስን የ30 ዓመት ወጣት እያለ አይጽፈውም፣ የዘላለም ሕይወት ነው ይለዋል። የዘላለም ሕይወት ስጋ ለብሶ እኛ መሃል ነበር አለ። ሰው የዘላለም ሕይወትን እጁን አንስቶ ይቀበለዋል። ዮሐንስ ነክቼዋለሁ ይላል በስጋ እና ኢተርናል ላይፍ ፐርሶኒፋይ ሆኗል። የዘላለም ሕይወት አካል ለብሶ እኛ ሰፈር ነበር እና እኔና የዘላለም ሕይወት አብረን ኖረናል። የዘላለም ሕይወት እኔ ታንኳ ውስጥ እንቅልፍ ይዞት ያውቃል። የዘላለም ሕይወት ማዕበል ሲነሳ ተነስ ተነስ ተብሎ ያውቃል። እስቲ አሜን አብረን ብንሰብክ ደስ ይለኛል። አጠገባችሁ ሰው ኢየሱስ የዘላለም ሕይወት ነው በሉት። ኢየሱስ የዘላለም ሕይወት ነው እና ኢየሱስን የዘላለም ሕይወት አድርጎ ነው የሚያቀርበው። ከወንጌላት ሁሉ አይደል የመጨረሻ የተጻፈው ወንጌል ነው። ያልጻፉትን ነው የጻፈው። ሁሉም ተጽፈው ካለቁ በኋላ እንደውም ተጽፈው ካለቀ አይደለም ጸሐፊዎቻቸው ሁሉ ከሞቱ በኋላ ነው ዮሐንስ የጻፈው። በዕድሜው ማብቂያ ሰውየው ራሱ 80ዎቹን ከዘለለ በኋላ ነው የጻፈው። ይህንንም ወንጌል የተቀሩትን 3 ደብዳቤዎችና የራእይ መጽሐፍን ማለት ነው። ከ85 በኋላ ሰውየው በጣም አርጅቷል። ኢየሱስ ሲጠራው 18 ዓመቱ አካባቢ ነበር። he was a teenager። በ18 ዓመቱ ጠርቶት በ100 ዓመቱ ነው የሞተው። 80 ዓመት ተከተለው፣ 60 ዓመት አገለገለው። ርዕስ ሳይቀይር ሞተ። አሜን አሜን። በዘመናችን ርዕስ ሳንቀይር ማረፍ ይሆንልን። የምሬን ነው። ዋው ምን አይነት መታደል ነው! ምን አይነት መሰጠት ነው! በምን ያህል ክርስቶስን ብትረዱት ነው ሐሳብ ሳትቀይሩ ርዕስ ሳትቀይሩ ኢየሱስ ኢየሱስ እያላችሁ እድሜያችሁን መጨረስ። ይሄ ትልቅ መታደል ነው። ክብር ለኢየሱስ ይሁን። አሜን። እና በሕፃንነቱ ኢየሱስ ሲል ርዕስ ይቀይራል ብለው ጠበቁት። ኢየሱስ እያለ ጎልማሳ ወጣት ሆነ፣ ጎልማሳ ሆነ። ኢየሱስ እያለ ሸበተ፣ አረጀ፣ ጸጉሩ አለቀ። ዋው! በዚህ ስብከቱ ምክንያት ፍጥሞ ተወስዶ ተጣለ። ሽማግሌ ነው። ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ፍጥሞ የምትባል ደሴት ነበርኩ አለ። ሌባና ወንበዴ የሚታሰርበት እስር ቤት ላይ እሱ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር አለ። ወንጌል ሰብኬ ነው አለ። እና እኔ ብዙ ጊዜ ስናገረው ስጋዬን ሁሉ ይሰማኛል፣ አካሌን ሁሉ ያመኛል። እና እግሩን በፈላ ዘይት ይቀቅሉት ነበር። ወጣት አይደለም፣ ሽማግሌ ነው፣ ኤጅድ ነው። ይሄ ሁሉ ስለ ክርስቶስ ምን ያህል መከራን ሲቀበሉ እንደነበሩ እኛስ ምን ያህል ዝግጁ ነን ስለ ክርስቶስ መከራን ለመቀበል? እስኪ ወገኖቼ ራሳችሁን ጠይቁ። እኔም በዚህን ሰዓት ራሴን እየጠየቁ ነው። ምን ያህል ዝግጁ ነኝ ስለ ክርስቶስ መከራን ለመቀበል? አብዛኞቻችን ትንሽ ነገር ሲመጣብን ጌታ ላይ እናጎረመርማለን። ለምን እንደዚህ ለምን እንደዛ ብለን በጸሎታችንም በድርጊታችንም በብዙ መንገድ። ሐዋርያቱ ግን እንደዛ አልነበሩ። የጥንቶቹ ግን እንደዛ አልነበሩ። ጌታ ጸጋውን ያብዛለን። በዛ ላይ የኛ ዘመን አይነት ሽማግሌ አይደለም። ረጅሙን ዘመን ወንጌል እየሰበከ የተንከራተተ ነው። ቀጥሎ ከእድሜው ብዙን ደግሞ እስር ቤት ውስጥ ያሳለፈ ሰው ነው። በሽምግልና እንደዚህ አይነት ሰው ፊዚካሊ ምን እንደሚመስል ዝም ብላችሁ ሳሉት። ምናልባት አጥንቱ ላይ ቆዳው የተለጠፈ ግርጥት ያለ ድርቅ ያለ ሽማግሌ ነው። ጸጉሩ አልቋል እና መራመድ ሁሉ ሊያቀተው ይችላል ከመከራ ብዛት። ይሄ ሰውዬ በመደገፊያና በመጦሪያው ዘመን እንደገና እስር ቤት ተጥሎ የፈላ ዘይት ውስጥ እግሩ ይነከራል። ዘይት እኮ አሁን እህቶቻችን እኮ ምግብ ሲሰሩ ወንድሞች ዘይት ፍንጥር ብሎ እጅ ላይ ጠብ ቢል ብዙ ያናግራል። በጣም አሁን የፈላ ዘይት ውስጥ አሁን እግር መነከር ምን ማለት እንደሆነ እኔ አይገባኝም። ከመግለጥ በላይ ነው። እኔ መቀቀሉ ሳያንሰው ተቀቀልኩ ብሎ እንዴት አይጽፍም ሰው? እግሬ በፈላ ዘይት ተነከረ እንዴት አይለም? አላለም፣ አለፈው። አይ መቀቀሉን ቢጽፍ መንፈሳዊ ነው። ከዛ በላይ አድቫንስድ ሆኑ ሰዎች። የሚደገም የማይመስል ህይወት ኖሩ። የተለዩ ፍጡራን ሆነው አይደለም፣ ብርሃኑ ነው ያሰከራቸው። መነካታቸው ነው እንደዚህ ያደረጋቸው። ከነበሩበት ትውልድ ተቃራኒ ያደረጋቸው የክርስቶስ ፍቅር ገብቷቸዋል። አይ የሰጣቸው ምንም ነገር የለም፣ እየወሰደባቸው ነው ያኖራቸው። እድሜ ወሰደባቸው፣ ጉልበታቸውን ሰጡት፣ ዕውቀት ሰጡት፣ ሲዝን ጎልደን የሆነውን ሲዝናቸውን ሰጡት። ኢየሱስ ደግሞ ከወደደ የምትፈልገው ነው የሚወስድብህ። አሜን። ሰርግ ላይ መጥቶ ስም እንዳይጠቀስ ያደርገዋል። ራሱ ዮሐንስ የጻፈው ሰርግ አይደል? የቃና ዘገሊላ። አንተ ሙሽራ የማይጠቀስበት ሰርግ
ዋናዎቹ እኮ ሙሽሮቹ ናቸው። እሱ ብቻውን ተጠቅሶበት ወጣ። ሙሽሮች ነበሩ ተብሎ ታለፈ። ዋና ነገር ነው የሚወስድብህ፣ ስምን ይወስድብሃል። ክብርነት እሱ ብቻ ይታይብሃል። አሜን። እንደዚህ አይነት ትውልድ እዚህ ቤት ይብዛ። አሜን። ምን አይነት ነገር ነው እየሰማን ያለ ነው? ይደንቃል። ጌታ እንደወደደ አድርጎ ይስራል። በቃ ለክብሩ እንደፈለገ አድርጎ ይስራል። በፍቅሩ ተሸንፈን ለሱ መንደድ፣ እሱ ወዳለን መጓዝ፣ ለሱ መሞት፣ ለሱ መኖር ይሆንልን። እውነቴን የምነግራቸው ይሄ እኮ የመጨረሻ ዘመን እኮ ነው። ጌታ እኮ ተመልሶ ሊመጣ ነው። ስለምንድን ነው ልንኖር የሚያጓጓን? ከዚህ በኋላ አልቋል። ቶሎ ቶሎ ጨርሰን መሄድ ነው። አሜን። ዋው። እና ሰዎቹ ሲጽፉ ሁሉም መጽሐፍ ቅዱሳችን ላይ ያሉ ጸሐፍቶችም የተገለጠላቸው ሰዎች በሙሉ ስለ ክርስቶስ ነው አይደል የነገሩ? ስለ እኔ ነው አለ ባለቤቱ። እኔ አይደለም ያልኩት፣ መጽሐፍት ሁሉ ስለ እኔ ነው አለ። ዘፍጥረት ምዕራፍ 1 ከፍተህ ኢየሱስን ታገኘዋለህ እንደማለት ነው። ዘፍጥረት ምዕራፍ 1 ከፍተህ ኢየሱስን ካላገኘው አላወቅከውም። አዎ በትክክል። ዮሐንስ ስለ ኢየሱስ ሲናገር ሌሎቹ ከሚናገሩት በተለየ መንገድ ይናገራል። ሁሉም በርቶላቸው ተገልጦላቸዋል። አስደናቂ ነው። ዮሐንስ እንደዚህ ይላል፣ የሰማነውን አላቸው። እኛም ሰምተናል ይላሉ። ያየነውን አላቸው። የተወሰኑት አይተዋል፣ እኔም አይቻል ሲሉ በእጆቻችን የዳሰስነውን። ክብር ለኢየሱስ። አሜን። ቀጥሎ ምንድነው የሚላቸው? ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ዮሐንስን እጅግ የበዛ የፍልስፍና መጽሐፍ ደርድረህ ልታስረዳው ብትሞክር ብላው መጨረሻ ላይ የሚነግር ነክቼዋለሁ ይላል። ልክደው አልችልም። ከኢየሱስ ጋር የአካል ንክክ ያለኝ ይላል። ፊዚካሊ ነክቼዋለሁ ይላል። ኢየሱስን በአካል ማወቅ ምንኛ መታደል ነው ጋይስ። ሰሞኑን ሲመጣ እናየዋለን። አሜን። እኩል እናየዋለን። አሜን። እኩል ነው የምናየው። ማንም አይቀድመንም። አሜን። አይቀድመንም። እነሱ ቀድሞ ስላንቀላፉ የትም አልሄዱም፣ እዚሁ ናቸው ያሉት። የቆምነውም አንቀዳደምም፣ የሞቱትንም አንቀድምም። አብረን በከበረ ሰረገላ ላይ ተመልሶ አሜን። የሰማይ መላእክት ሁሉ ተሰብስበው አብረውት ሰማይ በሙሉ ወደ ምድር ይጠጋል። አሜን። ደመና ድረስ ሲመጣ እኛ ልንቀበለው አብረን። አሜን። አይናፍቃችሁም? እሱ ቀን እጅግ በጣም ጌታችን በቅርብ ይመጣል፣ ይወስደናል። አባታችን አልጨረስንም። ክፍል 2 ይቀጥላል። የዚህ ቪዲዮ ዓላማ እናንተን ከመጥቀም ይልቅ ራሴን ለመጥቀም ነው ይህንን ቻሌንጅ የጀመርኩት። ይህንን 2 ወር ወይም ደግሞ ይህንን ክረምት በጌታ ቃል ለመታነጽ፣ በጌታ ቃል ለመበርታት ሀሳብ ስላለኝ በምን አይነት መልኩ የእግዚአብሔርን ቃል ማወቅ አለብኝ ብዬ ሳስብ የመጣልኝ አንድ ሀሳብ ይሄ ሀሳብ ነው። የፕሮፌት ጥሌን ስብከቶች ከመጀመሪያ ጀምሮ መስማት የሚል ሀሳብ መጣ እና ጀምሬው ነበረ። አቋረጡ። እንደ እውነቱ መቀጠል አልቻልኩም። ትንሽ ስራ ቢዚ ስለሚያደርገኝ እንዲሁም ሶሻል ሚዲያ ላይ በረጅሙ ጊዜ ስለማሳለፍ የተለያዩ ቻሌንጆች አሉ። ብቻ ታውቁታላችሁ እናንተን በራሳችሁ ህይወት ላይ እና ስለዚህ ከምወዳችሁ ከእናንተ ጋር እግዚአብሔርን ቃል በዚህ መልኩ ይህን 2 ወር ሳናቋርጥ ለመስማት እቅድ ይዣለሁ። ጌታ ይረዳኛል። እኔም ከእናንተ እኩል ነው ይህንን ስብከት የምሰማው። ሰምቼ ወይም ቆራርጬ አምጥቼ አይደለም ከእናንተ ጋር የምሰማው ማዳምጠው። ለእኔ መጀመሪያ የምሰማውም ለመጀመሪያ ጊዜ ነው፣ የማየውም ለመጀመሪያ ጊዜ ነው። የራሴን ፊሊንግ የራሴን ሀሳብ በመሃል ማካፍላችሁ ይሆናል። የተሰማኝን እና የተረዳሁትንም ማካፍላችሁ ይሆናል። በየጊዜው ቪዲዮን ለመስራት በሚል እንትን ውስጥ የእግዚአብሔርን ቃል በየጊዜው መስማቱ ግድ ይሆናል ብዬ ስላሰብኩኝ ነው ለራሴ ይህንን ቻሌንጅ የጀመርኩት። በጣም ወዳችኋለሁ። ጌታ ያግዘናል።
ጌታ ይረዳናል። እወዳችኋለሁ። ከኔ ጋር ይሄንን ክረምት የእግዚአብሔርን ቃል በተለይ ደግሞ ጥል የሚያስተምራቸውን ትምህርቶች ከኔ ጋር መስማት የምትፈልጉ ሰዎች አብራችሁኝ ይህንን ቻሌንጅ ተቀላቀሉ። እወዳችኋለሁ። መልካም ጊዜ